ሞትን ሽሽት የትግራይ ወጣቶች የጅምላ ስደትና ምክንያቱ። ትግራይ እንደገና በስጋት ደመና ተውጣለች። የጦርነት ነጋሪት በሩቁ ይሰማል። ነገር ግን በዚህን ጊዜ አንድ ልዩነት አለ። የጦርነቱ ነጋሪት የሚመታው በቤተ መንግስት ካሉ ፖለቲከኞች እንጂ ልጆቻቸውን የሚገብሩ እናቶች ዘንድ ድጋፍ የለውም። ልጆቻችንን ለጦርነት አንሰጥም፣ መሞት ይበቃናል የሚለው ድምፅ ከቤት እስከ ሰፈር ጎልቶ እየተሰማ ነው። ህወሓት አሁንም እንደ ትላንቱ ሻዕቢያን፣ ፋኖንና ሌሎች አማጽያንን ምክንያት በማድረግ ሌላ ዙር ጦርነት እየደገሰ መሆኑ የአደባባይ ሀቅ ነው። ነገር ግን ይህ ጦርነት ለማን ነው? ለትግራይ ህዝብ ወይስ የስልጣን ጥመኞች? ካለፈው የ2 ዓመት እልቂት ገና ያላገገመው የትግራይ ህዝብ ዛሬም ሌላ የሞት ግብዣ እየቀረበለት ነው። ወጣቱ ተስፋ በቆረጠበት፣ ቤተሰብ ልጆቹን ባሸሸበትና የመሰረተ ልማት በወደመበት በዚህ ወቅት ህዝቡም ጦርነት ሰልችቶታል። ህዝቡ በህወሓት ጎን አይደለም፣ ይልቁንም በቃ በሚል ተስፋ መቁረጥ ውስጥ ነው። ዛሬ በትግራይ የምታየው ትልቁ ትዕይንት ሰልፍ አይደለም፣ ስደት እንጂ። አንዋጋም ያሉ ወጣቶች፣ ልጆቻችንን አንሰጥም ያሉ ወላጆች ብቸኛ አማራጫቸው ስደት ሆነዋል። በየቀኑ በሺዎች የሚቆጠሩ ወጣቶች ሞትን አሸንፎ በረሃን አቋርጠውና ድንበርን ጥሶ እየተሰደዱ ነው። ትግራይ ዛሬ ወጣት አልባ የሆነች ነው። እርሻ የሚያርስ ሀገር የሚገነባና ነገን የሚያለመልም ወጣት በምድሪቱ ላይ እየጠፋ ነው። መንደሮች ባዶ ቀርቷል። ትምህርት ቤቶች ተዘግቷል። ይህ ለትግራይ ህዝብ ከጦርነቱ ያልተናነሰ ሌላ ታሪካዊ ጠባሳ እየጣለ ነው። የትግራይ ህዝብ ሰላም ይገባዋል። ወጣቱ በጦር ሜዳ ሳይሆን በትምህርት ገበታና በስራ ገበታ ላይ መታየት አለበት። ህወሓት የህዝቡን የልብ ትርታ መስማት ያቃተው ይመስላል። እናንተስ ምን ትላላችሁ? ይህ የስደት ማዕበልና የጦርነት ስጋት በትግራይ ህዝብ ላይ ምን አይነት መዘዝ ሊያመጣ ይችላል? አስተያየታችሁን በኮመንት አስፍሩልን። የዛሬውን አበቃን። ሰላም ለኢትዮጵያ።